በነጋሽ በዳዳ ላይ ዛቻና ማስፈራሪያ አድርሶ የነበረው ማስተር ጸጋዬ የተባለው ግለሰብ አሁን በመኪና አደጋ ህይወቱ አደጋ ላይ እንደሚገኝ በይፋ በራሱ የቲክቶክ ገጽ ላይ ባሰፈረው ጽሑፍ አስታውቋል። የእመቤታችን የቅድስት ድንግል ማርያምን ቅዱስ ስዕል በአደባባይ በመቅደድ ምንም አታመጡም እያለች ምራቅ ስታፋ የነበረችው ቤተልሔም የተባለችው ግለሰብ በአዲስ አበባ ፖሊስ በዛሬው ዕለት በቁጥጥር ስር መዋሏን ለማረጋገጥ ችለናል። እንጨት ነበር። አዎ ከመሰቀሉ በፊት ክርስቶስ ብናገኘው ኖሮ መስቀሉን ከማንኛውም እንጨት ለይተን አናየውም ነበረ። ትነቱ አይደለም ማለት ነው። መስቀሉን መስቀል ብለን እንዲህ እንድንገበገብ ያደረገን እሱ ላይ የፈሰሰው ደም ነው። እንግዲህ መስቀሉ እንጨት ነው፣ ነገር ግን የኢየሱስ ክርስቶስ ደም ከነካው በኋላ ተቀድሷል ነው እያልን ያለው። በድጋሚ ተመልሰናል። ቤተሰብ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ በያላችሁበት የዓለም ክፍል የሰላም፣ የፍቅር፣ የጤናና የደስታ ይሆንላችሁ። ዛሬ በመላው የዓለማችን ክፍል የመስቀል ደመራ በዓል በታላቅ ድምቀት እየተከበረ ይገኛል። ተግባር ሚዲያ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን መጫን እንዳትረሱ። አብራችሁን ቆዩ። እስከዚህ የተለየ ምን ሆነ? በመስቀል ላይ ደሙ ፈሰሰበት። እንጨት ነበር። አዎ ከመሰቀሉ በፊት ክርስቶስ ብናገኘው ኖሮ መስቀሉን ከማንኛውም እንጨት ለይተን አናየውም ነበረ። ትነቱ አይደለም ማለት ነው። መስቀሉን መስቀል ብለን እንዲህ እንድንገበገብ ያደረገን እሱ ላይ የፈሰሰው ደም ነው። የከበረ ደም አምላክ ያፈሰሰው ደም በመሆኑ በገዛ ደሙ የዋጃት ቤተክርስቲያን የዋጀበት ደም ነው። ይህ ክቡር ደም የፈሰሰበት መስቀል እንጨት ነው ልንላችን። እንግዲህ መስቀሉ እንጨት ነው፣ ነገር ግን የኢየሱስ ክርስቶስ ደም ከነካው በኋላ ተቀድሷል ነው እያልን ያለው። በእውነት ኢየሱስ ክርስቶስ ደሙን ያፈሰሰው እንጨት ለመቀደስ ነው ወይ ነው? በአዲስ ኪዳን ኢየሱስ በመስቀል ላይ ራሱን ሰውቶ ደሙን አፍስሶ እንጨት ለመቀደስ ነው ያ ነገር የሆነው። መጽሐፍ ቅዱሳችን በዕብራውያን ምዕራፍ 13 ከቁጥር 12 ላይ እንደዚህ ብሎ ይናገራል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። ማንን ሊቀድስ? ሕዝቡን ሊቀድስ። ስለዚህ ኢየሱስ ከሰማይም የመጣው የጠፋውን ሊፈልግ ሊያድን ነው የመጣው። በመስቀል ላይም ሲሞት ሕዝቡን ሊቀድስ ነው የመጣው። አለበለዚያማ እንጨቱ እንጨት ነበረ፣ የክርስቶስ ደም ግን ሲነካው ተቀድሷል ምንል ከሆነ ሚስማሩስ ተቀድሷል እኮ፣ ጦሩስ ተቀድሷል። ያ ብቻ እንዳይመስላችሁ ገዳዮቹ በሚስማር የሚመቱት ኢየሱስ የተገረፈበት መግረፊያ ያ ሁሉ እኮ ተቀድሷል። የተገረፈበት ስፍራ ደሚንጣጣበት የነበረው ስፍራ ተቀድሷል። ኦኬ ገዳዩ ኢየሱስን ይወጋው የነበረ ሰው ፊቱ ላይ ደም የፈሰሰበት ተቀድሷል እያላችሁ ያላችሁት። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ በፈሰሰው ደም ይህ ለእኔ ነው የሞተው ለእኔ ሲል ነው ብሎ ላመኑ ሰዎች እነሱን ይቀድሳቸዋል። አለበለዚያ ግን የነካው ሳር ቅጠሉ ድንጋይ እንጨቱ ሁሉ ተቀድሷል ብለን ለመስገድ ለማምለክ ለሱ ለመዘመር በሱ ለመተሻሸት የምንፈልግን ከሆነ ሚስማሩንም ጦሩንም መሬቱንም ገዳዩንም እየፈለግን ያንን ማድረግ። እንግዲህ ይህ ልጅ አጋፖስ በሚል የቲክቶክ ገጽ ላይ ነው መረጃዎችን የሚያሰራጭ። የፕሮቴስታንት እምነት ተከታይ ነው፣ ወይም ደግሞ በእኛ በቤተክርስቲያን አጠራር መናፍቃን ከምንላቸው ውስጥ መካከል አንዱ ነው። አጋፖስ በጣም በተደጋጋሚ ያላዋቂ ሀሳቦችን በማንሳት የሚታወቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ላይ ቪዲዮ የሚሰራ ልጅ ነው። በጣም የሚያስቁ ውሃ የማያነሱ ነገሮችን በመናገርም ብዙዎቻችን እናውቀዋለን። አሁን ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በዓልን ምክንያት በማድረግ ዛሬ በዲያቆን ሄኖክ ኃይሌ ትምህርት ላይ ይህንን ቪዲዮ ሰርቶ ተመልክተናል። በነገራችን ላይ መናፍቃንም በመስቀል ይጠቀሙበታል። መስቀልን በየቸርቾቻቸው ውስጥ መስቀል ምልክት አለ፣ በመጽሐፍ ቅዱሳቸው ላይ መስቀል አለ፣ በፕሮፋይሎቻቸው ላይ መስቀል አለ። መስቀልን ይጠቀሙበታል። ታዲያ ይህ ወንድም ለምን እኛ ኦርቶዶክሳውያን ስለ መስቀል ስንናገር እንደሚኮረኩረው አላውቅም። በነገራችን ላይ ሐዋርያው ቅዱስ ጳውሎስ በመልእክቱ ከክርስቶስ መስቀል ሌላ ትምክህት ከኔ ይራቅ ይላል። በቃ ይሄ እንግዲህ መቼም የክርስቶስ መስቀል ብሎ የተናገረው ምን እንደሆነ እናውቃለንና በመስቀል አባቶቻችን ብዙ ነገሮችን አድርገዋል። መጽሐፍ ቅዱስም ይደግፈዋል ስለ መስቀል። ጌታችን ኢየሱስ ክርስቶስም ክቡር ደሙን ቅዱስ ሥጋውን የቆረሰበት ትልቅ ቅዱስ ነገር ነው መስቀል። ከዛ በፊት የወንበዴዎች መቅጫ ነበር። ከዛ በኋላ ግን እኛ ኦርቶዶክሳውያን ምልክት አድርገነዋል፣ በአንገታችን አስረነዋል። በአባቶቻችን እጅ ላይ ይገኛል። በረከትን እናገኝበታለን፣ እንሳለመዋለን። ስለዚህ መስቀል ላይ ፕሮቴስታንቶች ያላችሁ ጠላትነት ምንድን ነው?
ምንድነው አጋፖስ እያለን ያለው ነገር ምንድነው የሚለው እጅግ በጣም ዛሬ የመስቀል በዓል ዋዜማ ላይ ሆነን መነጋገሪያ የሆነ ጉዳይ ሆኗል። ዛሬ በመላው ዓለም የመስቀል ደመራ በዓል በታላቅ ድምቀት እየተከበረ ይገኛል። ንግስት ኢሌኒ ከመስከረም 17 ቀን ጀምራ እስከ መጋቢት 10 ቀን ድረስ ለተከታታይ ብዙ ወራት ያክል መስቀሉን ለማግኘት የደመራ ጢስ ካጨሰችና ቦታውን ከለየች በኋላ ቁፋሮ ስታደርግ እንደነበረም ታሪካዊ ዳራው ያስረዳል። ዛሬ የመስቀል በዓል እየተከበረ ነው። ለማንኛውም የመስቀል ጠላቶች በየቦታው ብዙ ሊለፈልፉ ብዙ ሊንጫጩ ይችላሉ። እኛ ግን በዓሉን በታላቅ ድምቀትና ክብር አክብረናል። አሁንም መልካም በዓል ይሁንላችሁ። ነገም በድምቀት እናከብረዋለን። በሌላ በኩል ዛሬ መልካም ዜና ተሰምቷል። የእመቤታችን የቅድስት ድንግል ማርያምን ቅዱስ ስዕል በአደባባይ በመቅደድ ምንም አታመጡም እያለች ምራቅ ስታፋ የነበረችው ቤተልሔም የተባለችው ግለሰብ በአዲስ አበባ ፖሊስ በዛሬው ዕለት በቁጥጥር ስር መዋሏን ለማረጋገጥ ችለናል። እንግዲህ መረጃውን ያጋራው የአዲስ አበባ ፖሊስ ነው። የአዲስ አበባ ፖሊስ በተረጋገጠ የፌስቡክ ገጹ ላይ ያካፈለውን መረጃ እንደሚከተለው ላንብብላችሁ። የቅዱሳት ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችውን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅዱሳት ስዕላትን በመቅደድ በማህበራዊ ሚዲያ ማሰራጨቱ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት ዛሬ መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ ሲል ነው የአዲስ አበባ ፖሊስ በተረጋገጠ የፌስቡክ ገጹ ላይ ያሰፈረው። ይህ በጣም መልካም ዜና ነው። የአዲስ አበባ ፖሊስ ልጅቷን በዛሬው ዕለት የመስቀል ደመራ በዓል በሚከበርበት ዕለት ነው በቁጥጥር ስር ያዋላት። እንግዲህ የልጅቷ ድርጊት በርካታ ሰዎችን አስቆጥቶ እንደነበር ይታወቃል። በተለይም ከ70 እና ከ60 ሚሊዮን በላይ ተከታይ ያላትን የኦርቶዶክስ ተዋሕዶ ቤተክርስቲያንን በእጅጉ ክብሯን በሚነካ መንገድ ነው ድርጊቱ የተፈጸመው። ህዝበ ምዕመናኑም ተቆጭቶና ተቆጥቶ እንደነበርም አይዘነጋም። በዚች ልጅ ጦስ ምክንያትም ባሩክ ወንድማችን በእስር ላይ እንደሚገኝም እንዲሁ የሚታወቅ ጉዳይ ነው። አሁን ህግ ተገቢውን ቅጣት ይሰጣታል ተብሎ እንደሚጠበቅ ነው የምንሰማው ወይም የምንጠብቀው ወይም ተስፋ የምናደርገው። ብዙዎቻችሁ በዚህ ጉዳይ ላይ ድምጻችሁን ስታሰሙ ነበር፣ እኛም ድምጻችንን ስናሰማ ነበር። አሁን ላይ ደግሞ እግዚአብሔር ድምጻችንን ሰምቶ ምናልባትም ምድረ ቅጣቷን እንድትቀበል ሊያደርግ ይችላል። እንግዲህ ከዚህ በኋላም በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማናቸውም ሰዎች የድፍረት እርምጃ እንዳይወስዱ የሚያስጠነቅቅ እርምጃ ይመስለኛል የአዲስ አበባ ፖሊስ የወሰደው። ከዚህ በኋላ ማንም በማንም ሃይማኖት ላይ ማንቋሸሽ፣ መሳለቅና ሌሎች መሰል ድርጊቶችን ማድረግ እንደሌለበትም የሚያስተምር ክስተት ሆኖ ይመዘገባል ብለን እንጠብቃለን። ስለ ልጅቷ አዲስ ነገር የምንሰማ ከሆነ ተከታትለን አሁንም ወደ እናንተ እናደርሳለን። በሌላ በኩል ዛሬም የተሰማ ሌላ ጉዳይ አለ። በነጋሽ በዳዳ ላይ ዛቻና ማስፈራሪያ አድርሶ የነበረው ማስተር ጸጋዬ የተባለው ግለሰብ አሁን በመኪና አደጋ ህይወቱ አደጋ ላይ እንደሚገኝ በይፋ በራሱ የቲክቶክ ገጽ ላይ ባሰፈረው ጽሑፍ አስታውቋል። ይህ እንግዲህ በርካቶችን እያነጋገረ ያለ ጉዳይ ነው። ማስተር ጸጋዬ ከቀናት በፊት የመከላከያ ሰራዊት ዩኒፎርምን በመልበስ በኦርቶዶክስ እምነት ተከታይ በሆነውና በጋዜጠኛ ነጋሽ በዳዳ ላይ ግልጽ የሆነ ዛቻና ማስፈራሪያ አስተላልፎ ነበር። በዚህ ምክንያት በጣም በርካታ የኢትዮጵያውያን ተቆጥተው ነበር። በተለይም የመከላከያ ሰራዊት አባላት ጉዳዩን በጥብቅ ሲያወግዙትና ሲቆጡ እንደነበር ይታወቃል። ለዚህ ብላቴና ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት አድርሱለት። ወንድሜ በዓይናችን ውስጥ ከገባ ቆይታል። ለአንዴና ለመጨረሻ ጊዜ ልንገር፣ ትልቅ ችግር ውስጥ ነው። ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይ ነው እያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም። ምክንያቱም መከላከያ ሰራዊት ትልቅ ተቋም ነውና። ታዲያ ከዚህ ጉዳይ ጋር በተገናኘ አሁን ላይ ይህ ግለሰብ የመኪና አደጋ ደርሶበት በሆስፒታል እንደሚገኝ ነው በተረጋገጠ የቲክቶክ ገጹ ላይ ባሰፈረው ጽሑፍ ያስታወቀው። እውነት የለቀቀውና የተናገረው ነገር እውነት ነው ወይስ ውሸት ነው የሚለውን ነገ ከነገ ወዲያ የሚታይ ነገር ሆኖ፣ ነገር ግን ይህ ማስተር ጸጋዬ የተባለ ግለሰብ ምን እንዳለ እስኪ አነብላችኋለሁ። ከዛ በፊት ግን በቁጥጥር ስር ውሏል የሚሉ አንዳንድ መረጃዎች በማህበራዊ ሚዲያ ተሰራጭተው ነበር። ነገር ግን እኛ የመረጃን እስካጠናከርንበት እስካሁን ደቂቃ ድረስ
ማስተር ጸጋዬ በቁጥጥር ስር እንዳልዋለ ነው ለማወቅ የተቻለው። ሰውየው የፕሮቴስታንት እምነት ተከታይና ፓስተርም እንደሆነ በአገልግሎት ላይ ያለ ሰውም እንደሆነ ይታወቃል። እስኪ ማስተር ጸጋዬ በቲክቶክ ገጹ ላይ ምን አለን? አብረን እናንብበው። ሰሞኑን የራሴን አቋም ይዤ በማህበራዊ ሚዲያ በመውጣት ለተናገርኳቸው ለእያንዳንዱ ቃላት በእግዚአብሔር ስም የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። በተለይ የኢትዮጵያ ኦርቶዶክስ እምነት ተከታዮችን እንዲሁም ወንድሜ ነጋሽ በዳዳን ይቅርታ እጠይቃለሁ። ሙሉ የመከላከያ አመራሮችን እንዲሁም አባላትንም በእኔ አቋም በማህበራዊ ሚዲያዎች የተናገርኩት ንግግር ብዙዎችን ስላስቀየመ ከልብ ይቅርታ አድርጉልኝ ብሏል። እኔ ለሀገር ይጠቅማል ብዬ የተናገርኩት ንግግሮች ተቆርጠው ከወቅታዊ ነገር ጋር በማያያዝ ለክፍተት ተጠቅመውበታል። ከሃይማኖትም ጋር ከፖለቲካም ጋር ከዛቻ ጋር አይገናኝም። በእኔ ቤት ወንድሜ ነጋሽን የጠቀምኩት ወይም የመከርኩት መስሎኝ ነበር። ነገር ግን ያላሰብኩት ሆነ። የይቅርታ ቪዲዮ እንዳልሰራ ያኔ በተፈጠረው ነገር ብዙ ሰዎች እስከ መኖሪያ ቤት ድረስ እየመጡ እያስፈራሩኝ ስለነበር ሌላ ተጨማሪ ችግር ከምጋለጥ ብዬ ካለሁበት ቤት በጠዋት ወጥቼ ወደ ሌላ ሀገር በዶልፊን መኪና እየሄድኩ ዶልፊን መኪናው ከሲኖ ጋር ተጋጭቶ የእኛ መኪና ተገለበጠች። ብዙ ሰዎች ተጎዱ። እኔ ላይም እጄ እንዲሁም አንገቴ ላይ አደጋ ደረሰብን። እስካሁን በሆስፒታል ላይ እገኛለሁ በማለት ተናግሯል። ኦኬ እንቀጥል እስኪ። ዛሬ ነው ያለሁበትን ቦታ ያወቅኩት። በድጋሚ ኢትዮጵያ ሕዝብ ከልቤ ይቅርታ። እኔ እናንተ ልጅ ነኝ። እኔ ከ15 ዓመት ጀምሮ በተመደብኩበት ሀገሬን ሳገለግል ቆይቻለሁ። ምን እንዳጠፋ ማንንም እንዳስከፋው አውቃለሁ። በሚያስጠይቀኝ ሁሉ እጠየቃለሁ። ለሁሉም በስብና መልስ እሰጣለሁ። ከፈለጋችሁ ሙሉ የኢትዮጵያ ሕዝብ በእኔ ላይ ሞት ፍረዱ። እኔ ከሞቱ ጓደኞች አልበልጥም። እኔ አንድ ተራ ግለሰብ ነኝ። ሕዝብ ግን መቼም ኃያል ነው። ሕዝቤን ክፉ አይንካብኝ። የይቅርታ ቪዲዮ እንደገና እሰራለሁ። ለወንድሜ ነጋሽም አድርሱ፣ ለሁሉም አድርሱ ነው የሚል። እንግዲህ ከሞላ ጎደል ይሄ ነው የሰውየው ንግግር። ለማንኛውም በህግ ቁጥጥር ስር ውሎ አስፈላጊው የህግ እርምጃ እንደሚወሰድበት እናምናለን። ምክንያቱም በአደባባይ ያስተላለፈው ዛቻ ነው ወንድሞቻችን ነጋሽ በዳዳ ላይ